አዲስ የጀመርነውን ሂስትሪ ሌሰን የመጀመሪያውን ክፍል በዛሬው ቪዲዮ እንመለከታለን። በዚህ ቪዲዮ the nature of history and historiography የሚለውን እንመለከታለን። በተለይም ኢንትሮዳክሽን ክፍል ላይ የሚገኘው ሳይድ ባይ ሳይድ ሙሉ በሙሉ የ9 የ10 11 እና 12 መጽሐፋችሁ ላይ ኢንትሮዳክሽን ፓርት ላይ የሚገኘውን በአጭር ቪዲዮ ውስጥ ጠቅልላችሁ ማወቅ ወይም አንደርስታንድ ማድረግ እንድትችሉ የሚያስችል ቪዲዮ ነው። የመጀመሪያው ብዙዎቹ መጽሐፎች ላይ የሚገኘው the meaning and use of history የሚለው ነው። የታሪክ ትርጉምና ጥቅሞቹ ምንድን ናቸው? የመጀመሪያው history is systematic study of the past, specifically the thought, saying and deeds of human beings ይላል። ታሪክ ማለት ስልታዊ የሆነ ያለፈ ጥናት መዋቅር ያለበት የሰው ልጆች ሀሳብ፣ ንግግርና ተግባርን የሚመረምር አንዱ የትምህርት ዘርፍ ነው። it is not just about the past, it is about human activity in the past ይላል። ታሪክ ማለት ስለ ዝም ብለው ስላለው ታሪክ ብቻ ማጥናት ሳይሆን ባለፈው ዘመን ስለነበረው የሰው ልጆች እንቅስቃሴ በጥቅሉ መዋቅራዊ ቅንጅት የሚያጠና ነው። the use of history ከተመለከተን የታሪክ ጥቅሞች ምን ምንድን ናቸው? ቤዚክሊ የመጀመሪያው help us to understand who we are and where we come from ይላል። ማን እንደሆነ እንደዚሁም ከየት እንደመጣን አንደርስታንድ ለማድረግ ግዴታ ታሪክን ማወቅ መቻል ይኖርብናል። understanding the present we study the past and understand the current situation የሚላል። የአሁኑን ወቅታዊ ሁኔታ ለመረዳት ያለፈውንና የአሁኑን አጣምረን ማወቅ መቻል ይኖርብናል። በተለይም አሁን ያለውን current situation ለማጥናት እንደዚሁም provide the base from the making informed decision about the future ይላል። ለወደፊት ሁኔታዎች የተሻለ ውሳኔ ለመወሰን መሰረታዊ የሆኑ ክህሎቶችና እውቀቶችን ለማዳበር ግዴታ ሂስትሪ ቁልፍ ሚና ይጫወታል ማለት ነው። ሌላው help student develop from skill analyzing evidence objective ይላል። ተማሪዎች ማስረጃዎችን በምክንያታዊነት የመተንተን ክህሎታቸውን ለማዳበር በተለይም አንድ ተማሪ የመተንተን እንደዚሁም የመረዳትና ምክንያታዊ የመሆን ሁኔታዎችን ለማዳበር ትልቅ ሚና አለው። ይህም ክሪቲካል ቲንኪንጉን እንዲያዳብር ያደርገዋል። በተለይም በዩኒቨርሲቲ ሌቭል ያለ ስታንዳርድ ኦፍ ቲንኪንግ እንዲሆን ማለት ነው። ሌላኛው ጊዜያችን እየተቃጠለ ነው፣ 4 መጽሐፍቶችን አንብበን እንጨርሳለን የሚል ጭንቀት የብዙዎች ተማሪዎች ነው። እንግዲያውስ መፍትሄው እጃችሁ ላይ ነው። በአጭር ጊዜ ውስጥ በአጠቃላይ የታሪክ ትምህርቶችን የምትከልሱባቸው ከ250 በላይ ጥያቄዎች እና ጥያቄ ብቻ አይደለም፣ ለእያንዳንዱ ጥያቄ ለምንና እንዴት የሚል ማብራሪያ ስላለው እንደ ማጠቃለያ ማስታወሻ በውስጡ ልትጠቀሙ ትችላላችሁ። ይህ ፓኬጅ ገዝታችሁ የምትለማመዱ ተማሪዎች ፈተና ክፍል ስትገቡ ጥያቄዎችም ሆነ የጥያቄ ሀሳቦች አዲስ አይሆኑባችሁ። በትንሽ ብር ትልቅ ስኬት ለመግዛት በቴሌግራም ወይም በስልክ ቁጥራችን ልታናገሩን ትችላላችሁ። ሶርስ ኦፍ ሂስቶሪ የሚባለው ወይም ደግሞ የታሪክ ሶርሶች የታሪክ ምንጮች ምንድን ናቸው? ቤዚክሊ በሁለት ይከፈላሉ። ሌላም ሶርስ አለ በእርግጥ ኦራል ትራዲሽን የሚል ግን ቤዚክሊ በሁለት ይከፈላሉ። የመጀመሪያው እንመልከት። ፕራይመሪ ሶርስ ምንድን ነው? ኦሪጂናል ማቴሪያል ፍሮም ዘ ፔሪድ ቢገን ስተዲድ ይላል። ጥንታዊ ከሚባሉ ዘመን የተገኙ ኦሪጂናል ቁሶችን ማጥናት ወይም ደግሞ ዳይሬክት ሪሌሽን ፍሮም ዘ ኢቨንት ያለውን ቁስ ራሱን የማጥናት እንቅስቃሴ የፕራይመሪ ሶርስ ኦፍ ስተዲ ይባላል። ለምሳሌ ሞኑመንቶች ልክ እንደ አክሱም ያሉ ኢንስክሪፕሽኖችና ኮይኖች፣ ሌተሮችና ዲያሪዎች ዳይሬክት ሪሌሽን አላቸው ከድርጊት ሜከሩ ጋር እንደዚሁም ደግሞ ከድርጊቱ ጋር ራሱ ሐውልቶች፣ የድንጋይ ላይ ጽሁፎች፣ ሳንቲሞች፣ ደብዳቤዎችና የግል ማስታወሻዎች የዚህ ማሳያ ናቸው። ሌላ አካውንት ራይቲንግ አፍተር ዘ ኢቨንት ዩዥዋሊ ባይ ዘ ፒፕል ዌርንት ዜት ይላል። ስተዲ ኦፍ ሌላኛው ፓርቱ ሰከንድ ሶርስ ነው። ይህ እንግዲህ ዌር ኖት ዜር በዛ አካባቢ ባልነበሩ ሰዎች የተጻፈ ታሪክ ወይም ክፍል ድርጊቱ ከተፈጸመ በኋላ በሌሎች ሰዎች ሲጻፍ ያለው ሶርስ ነው። ይህ ሶርስ ቤዚክሊ ቴክስት ቡኮች፣ ባዮግራፊ እና ስቶሪ ቡኮች ይገኙበታል። የመማሪያ መጽሐፍታችሁ የህይወት ታሪኮች በተለይም የብዙ ሰዎች የህይወት ታሪክ እንደ ዊኪፒዲያ እና ሌሎችም ላይ የሚገኙት ማለት ነው። እንደዚሁም የታሪክ ጸሐፍት የሚጽፏቸው መጽሐፍቶች አፍተር ዘ ኢቨንት ኤንድ they have not direct relation on the event የሆኑ ጽሁፎች ናቸው ወይም ደግሞ ሶርሶች ተብለው ይመደባሉ። otherwise ሌላኛው ኦራል ትራዲሽን የሚባለው ሶርስ ኦፍ ኢንፎርሜሽን ነው። ይህ ኢንፎርሜሽን ኢንፎርምድ ፓስ ዳውን ባይ ወርድ ኦፍ ማውዝ ይላል። circular from societies without written system ይላል። ጽሁፍ መጻፍ በማይችሉ ወይም ደግሞ የራሳቸው የጽሁፍ ሲስተም ባልነበራቸው ማህበረሰቦች ኢንፎርሜሽናቸውን ያስተላልፉበት የነበረው ኦራል ትራዲሽን ይባላል። ይህም ቃል አቀባይ ታሪክ የሚባለው ነው። ከአፍ ወደ አፍ የሚተላለፍ መረጃውን ከአንድ ሰው ወደ ሌላ ሰው በአፍ የሚያስተላልፉበት ስርዓት ነው። የጽህፈት ስርዓት ሌላኛው ማህበረሰብ እጅጉን ሲጠቀምበት የኖረ እንደነበረ ማወቅ ይቻላል። ሌላኛው ሂስቶሪያን ክራፍት የሚባለውን የታሪክ ተመራማሪዎች ዘዴዎች ምንድን ናቸው? እንዴትስ ነው ዳታ የሚሰበስቡት? እንዴትስ በያዙት
ይፈጠራሉ፣ እንዴትስ ክሪቲሳይዝም ይፈጠራል የሚለውን እንመለከት። ዳታ ኮሌክሽን ሜካኒዝም ጋዘሪንግ ኦል ፖሲብል ሶርሶች ናቸው። ዳታ ኮሌክሽን የሚባለው የትኛውንም ሶርስ ሁሉን ምንጭ ሊሆን ይችላል የሚባሉ ነገሮችን መሰብሰብን ሊያካትት ይችላል። ነገር ግን ሂስቶሪካል ክሪቲሲዝም የሚባል ነገር አለ። የምንጭ ትችት ብዙ ጊዜ ይነሳል። ይህም እንግዲህ ቼኪንግ ኢትስ ሶርስ ኢን አውቶንቲክ መሆኑን መረጋገጥ ወይም ደግሞ ኢዝ ኢትስ ፌክ የሚል ጥያቄ ይነሳል። ብዙ ጊዜ ይሄ ነገር ፌክ ነው ወይስ ምንጩ ትክክል ነው የሚል ነው። ይሄ ምንጩ ትክክል ነው የኦሪጂናሊቲ ላይ ይነሳል፣ ወይም ደግሞ ይሄ አውቶንቲኬት ጉዳይ ማለት ነው። ይህም ቢያልፍ እንኳን ቼኪንግ ዘ ሪላቢሊቲ ኦፍ ዘ ኮንተንት ኢዝ ኢት ባያስድ የሚል ጥያቄም ሊነሳ ይችላል። ወይም ደግሞ የምንጩ ይዘት ተአማኒነት ተረጋግጦ ሳለ ጸሐፊው አድሎ ፈጽሞ ይሆን የሚል ጥያቄ በተደጋጋሚ በሂስትሪ ውስጥ ይነሳል። እነዚህ ሂስቶሪክራፍት ላይ የሚነሱ ብዙ ጊዜ ጥያቄዎች ናቸው። ሌላኛው ኢንተርፕሪቴሽን ነው። ኦርጋናይዚንግ ፋክተርስ ኤክስፕሌን ዋይ ኤንድ ሃው ቲንክስ ሃፕን፣ ነገሮች እንዴትና ለምን እንደተከሰቱ ለማስረዳት እውነታውን ማደራጀት። እንግዲህ ይሄ ኢንተርፕሪቴሽን የሚባለውን ወርድ ኤክስፕሌን ያደርጋል ማለት ነው። ሌላኛው ሂስቶሪዮግራፊ ነው፣ ወይም ደግሞ ሂስቶሪዮግራፊ የታሪክ አጻጻፍ ስልቶች። የታሪክ አጻጻፍ ስልቶች ውስጥ ያሉ ስቴጆች ምን ናቸው፣ እነማንስ ናቸው ታሪኮችን የጻፉት የሚለውን እንመለከታለን። የመጀመሪያው ሄሮዶቶስ የሚባለው ነው። ናት ዘ ፋዘር ኦፍ ሂስትሪ፣ በግሪክ ውስጥ እንግዲህ ዘ ፋዘር ኦፍ ሂስትሪ በመባል በዓለም የሚታወቅ የግሪክ ጸሐፍትና ተመራማሪ ነው ሄሮዶቶስ። ሌላኛው ሊዮፖልድ ቮን ሮንክ የሚባለው ነው። ፋዘር ኦፍ ሞደርን ሳይንቲፊክ ሂስትሪ ሲሉ ይጠሩታል። ሂ ኢንስቴድ ፍሮም ሂስትሪ ባይ ሪትን አት ኢንአክቹዋል ወዝ ይላል። ሊዮፖልድ እንግዲህ የዘመናዊ ታሪክ አባት በመባል ይታወቃል። ታሪክን መጻፍ ያለበት ልክ እንደነበረው ሆኖ መሆን እንዳለበት እና ዊዛውት ኤኒ ቢያዝ እና ዊዛውት ኤኒ ፌክ ሂስቶሪካል ሶርስ ወደ አውተንቲኬቲንግ ጉዳይ እንዳይነሳ ብዙ የሚጠይቅ ሰው ነው ይሄ ሰው። ኢቤን ካልዱን የሚባለው አናላይዚንግ ሶሻል ኤንድ ኢኮኖሚካል ፋክተር ኦፍ ዘ ሂስትሪ የሚላለ እንግዲህ ታሪክ ተመራማሪና የኢኮኖሚ ሁኔታዎችን ይተነትን የነበረ አረባዊ የታሪክ ምሁር ነው ይሄ ኢቤን ካልዱን የሚባለው ማለት ነው። ሌላው እንግዲህ ወደዚህኛው ነጥባችን ስናልፍ የኢትዮጵያን ሂስቶሪዮግራፊ ምን ይመስላል? የኢትዮጵያ ሂስቶሪዮግራፊ ምንድን ነው? ክሮኖኪሎች ምንድን ናቸው? ለምሳሌ ያክል ዜና መዋዕል ምንድን ነው? ክሮኖኪል ማለት የንጉሳን ገድል ማለት ነው። ፎከስድ ኦን ዘ ሊቪንግ ኤንድ አቺቭመንት ኦፍ ዘ ኪንግ ይላል። ትኩረታቸው እንግዲህ በንግስታት ህይወትና ስኬት ላይ የተመረኮዘ ነው። ማጆሪቲ ታይም ላይ ለምሳሌ አይኤስን ከተመለከትን በተለይም ከ1963 ወደዚህ ከዛ የጠራ ጽሁፍ የተጻፈባቸው ምዕራፎች እና እንደ ኢንስቲትዩሽን የተቋቋመበትን ተቋም እንመለከታለን። ኢንስቲትዩሽን ኦፍ ኢትዮጵያን ስተዲ ስታብሊሽ ኢን 1963 ኢት ኢዝ ሪቮሉሽን ፕሮፌሽናል ስተዲ ኦፍ ሂስትሪ የሚላለ በ1960ዎች የተቋቋመው ይህ ተቋም የታሪክ ጥናት በሙያዊ መንገድ ቀይሮታል ተብሎ ይነገራል ወይም ደግሞ ይታያል። በዛሬው ልስን በዩኒት 1 ላይ በተለይ ፒል ስትማሩ መግቢያ አካባቢ ላይ የሚገኙትን ዋና ነጥቦች የምዕራፉ ሳይድ ባይ ሳይድ የተወሰዱ ነጥቦች የተመለከት ነው። እነዚህ ነጥቦች በአንድም ሆነ በሌላ መልኩ እናንተን ለፈተና ብቁ የሚያደርጉ ወሳኝ ነጥቦች ናቸው። አንበባችሁ ከተረዳችሁ በኋላ እዚሁም ጥያቄዎችን መስራትና ተያያዥ የሆኑ ጽሁፎችን ትርፍ በሚኖራችሁ ጊዜ ማየትና ማንበብ እናንተን ከበቂ በላይ ለርዕሱ ብቁ ያደርጋችኋል። ከዚህ ሌሰን የሚቀረን የመጨረሻው ክፍል እንግዲህ ፔሪዳይዜሽን የሚለው ነው። ይህ ፔሪዳይዜሽን እንግዲህ በታሪክ ምርምር ውስጥ የታሪክ ክፍለ ጊዜያት ወይም ደግሞ የታሪክ ውርደቱ እንዴት ተደርጎ እንደሚነበብ እንደዚሁም እንዴት ጥንታውያን ያነቡት እንደነበረ እንመለከታለን። አንሸንት ሂስትሪ ብዙ ጊዜ በኤሮፓውያን በተለይም ከሮም መውደቅ በፊት የነበረውን ከ500 ኤዲ በፊት ብለው ይቆጥራሉ። ይህም እንግዲህ ጥንታዊ ታሪካቸው ውስጥ ያለ ነው፣ ከሮም ውድቀት ጀምሮ የነበረው ወቅት። ሌላኛው ሜዲቫል ሂስትሪ የሚባለው ነው። ይህም እንግዲህ ከ500 ኤዲ አንስቶ እስከ 1500 ኤዲ ድረስ ያለውን ጊዜ ይቆጥራል ወይም ደግሞ በዚህ ታይም ላይ ያለውን እንመለከታለን። ይህም እንግዲህ መካከለኛው ዘመን ይባላል። ሌላኛው ሞደርን ሂስትሪ ውስጥ እንግዲህ ከ1500 ኤዲ አፕቶ ፕሬዘንት ያለውን እንመለከታለን። እንግዲህ የዘመናዊ ታሪክ ከ1500 እስካሁን ድረስ ያለውን ነው የሚወክለው። በዚህ ፔሪዳይዜሽን ውስጥ የጊዜያት አቆጣጠር ማለትም እንዴት አድርገው ሴንቸሪዎችን እንደሚቆጥሩ መረዳት እጅጉን አስፈላጊ ነው። ከ500 ኤዲ አንስቶ ከ501 ኤዲ አንስቶም እስከ 600 መግቢያ አካባቢ ማለትም እስከ 599 ድረስ ያለው በዚህ በስድስተኛው ኤዲ ውስጥ የሚጠቃለል ነው፣ ወይም ደግሞ ስድስተኛው ሴንቸሪ ውስጥ ነው የሚጠቃለለው። ሁሌም ቢሆን በዚህ ቁጥር ውስጥ የሚጠቃለል እንደዚሁ ተደርገው ይነበባል። ከ1500 አንስቶ ከ1501 አንስቶ እስከ 1599 ድረስ ያለው በ16ኛው ክፍለ ዘመን ወይም ደግሞ በ16ኛው ሴንቸሪ ውስጥ እንደሚነበብ ለይታችሁ ማወቅ ይኖርባችኋል ማለት ነው። ሌላው ይሄኛው ኤዲ የሚለው ወርድ አኖዶሚኒ የሚለውን ሊወክል እንደሚችል ማወቅ ያስፈልጋል። ሪሜምበር ዘ ዲፍረንስ ቢትዊን ዘ ፕራይመሪ ኤንድ ሴኮንደሪ ሶርስ። በተለይም በዚህ ዩኒት ላይ ማስታወስ ያለባቸው ፕራይመሪ ሶርሶች፣ ሴኮንደሪ ሶርሶች ምን እንደሆኑና
ዋት ኢዝ ዘ ዲፍረንስ ቢትዊን ሜይን ኮዞቹ ምንድናቸው፣ የሚለዩቸው ምንድናቸው የሚለውን ማወቅ ያስፈልጋል። እንደዚሁም ዘ ሩል ኦፍ ሊዮፖልድ ቮን ሮንክ ምን ይላል፣ እንደዚሁም ደግሞ የሄሮዶተስ አጻጻፍና የኢትዮጵያ የዘመናዊ የታሪክ አነባበብና የታሪክ ተዋረድ ምን ይመስላል የሚለውን አንደርስታንድ ማድረግ ለዚህ ዩኒት እናንተን በቂ የሚያደርግ ዋና ክፍል ነው። ጊዜያችን እየተቃጠለ ነው። 4 መጽሐፍቶችን አንብበን እንጨርሳለን የሚል ጭንቀት የብዙዎች ተማሪዎች ነው። እንግዲያውስ መፍትሄው እጃችሁ ላይ ነው። በአጭር ጊዜ ውስጥ በአጠቃላይ የታሪክ ትምህርቶችን የምትከልሱባቸው ከ250 በላይ ጥያቄዎች፣ ነገር ግን እስከነ መልስ እስካልሆኑ ጥያቄዎች በጥቅሉ ከ400 በላይ ጥያቄዎችን በፓኬጅ ውስጥ ያቀፈ አዲስ ነገር ይዘንላችሁ ቀርበናል። ይህ ፓኬጅ ጥያቄ ብቻ አይደለም። ለእያንዳንዱ ጥያቄ ለምንና እንዴት የሚል ማብራሪያ ስላለው እንደ ማጠቃለያ ማስታወሻ በውስጡ ልትጠቀሙ ትችላላችሁ። ይህ ፓኬጅ ገዝታችሁ የምትለማመዱ ተማሪዎች ፈተና ክፍል ስትገቡ ጥያቄዎችም ሆነ የጥያቄ ሀሳቦች አዲስ አይሆኑባችሁ። በትንሽ ብር ትልቅ ስኬት ለመግዛት በቴሌግራም ወይም በስልክ ቁጥራችን ልታናገሩን ትችላላችሁ።